አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ? የኔ ውድ ቤተሰቦች፣ ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁሉ ሰብስክራይብ እያልኩኝ አላዝጋችሁም። ወደ ከዚህ በኋላ ግን ማለት ነው ቪዲዮን እስከ መጨረሻ ያለው ሰዓት እንዲቆጥርልኝ ማለት ነው የኔ ውዶች እና የኔ ማሮች። ያው በትናንትናው ቪዲዮ ላይ ነው ሪከርድ የማደርገው ዛሬ ማለት ነው። ሙድ አልመጣም ቪዲዮ ለመቀረጽ ለዛ ነው። እና ሌላው ምላችሁ ነገር እስኪ የተሰማኝን ስሜት ምክር ቢጤ ምናምን እኔ እኮ በቃ የሆነ ሀሳቡ ይኖረኝና ማለት እዚህ ጋር ላወራ ስል ይጠፋብኛል። ደንባራ ነኝ እና አሁን እንግዲህ ያው አበጋዝ መጥቷል ከነፂ ጋር ማለት ነው። አበጋዝዬ መጥቷል። እኔ አሁን ሴቶቹን ልሳደብ ነው፣ በቃ ልሳደብ ነው። ምክንያቱም በጣም 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 እያናደዱኝ ነው ከምላችሁ በላይ ማለት ነው። ሴቶቹ በጣም እያናደዱኝ ነው። ለምን ብትሉ አሁን እንግዲህ እኛ ማለት የውስጣቸውን ፈጣሪ ነው የሚያውቀው። እኛ ሰው አስተያየት የሚሰጠው ከሚያው አንጻር ነው። እኛ ከምናየው አንጻር ስለሆነ አስተያየት የምንሰጠው ከሚያሳዩን ምናምን ነገር ነው። እና አሁን ይቺ ልጅ እንግዲህ ማለት ፍቅረኛ ነው ብላለች። እሱም ደግሞ ብሏል፣ አዎ ፍቅረኛ ናት፣ ያለፈ ታሪኬ ነው ይሄ፣ አሁን ላይ ከኔ ህይወት ጋር የሚያገናኘው ምንም ነገር የለም ብሎ ደጋግሞ ተናግሯል ማለት ነው። እሺ ያለፈ ታሪክ ኦኬ፣ ማንም አለው። እሺ ግን ሴቶቹ ማለት ነው ያኔ አሁን ይቺ ልጅ የዚህ የአበጋዝ ፍቅረኛ በነበረ ጊዜ፣ ጓደኛው በነበረ ጊዜ ሴትነቷን ተጠቅሞ አሁን ደግሞ ተመልሶ ዶላር መልቀሚያ ሲያደርጋት ለምንድን ነው የምትፈቅደው? እሷን ብቻ ሳትሆን ማናቸውም ቢሆኑ ለምንድን ነው የሚፈቅዱት? ለምንድን ነው ይሄን እድል የሚሰጡት? በቃ ለምንድን ነው ራሳቸውን እንደዚህ የሚያረክሱት? ምን ሆነዋል? ሴቶች ባካችሁ ባካችሁ ባካችሁ። እኔ በጣም ያናደደኝ ነገር ይሄ ነው። በቃ ስራ ነው። በቃ በጎቹ ደግሞ ስራ ነው ይላሉ። ምንድን ነው ይሄ? ስራ ነው እንደ ይሄ ማለት ሴት ማቀየር ስራ ነው። ለትውልድ እንደዚህ ማስተማር ስራ ነው እንደ ሩታ እንኳን ስንት ነገር ነው አሁን እያስተማረች ያለችው። ማለት አሁን ሩታ ማለት ያስተማረችው ነገር ወንድ ልጅ እያለቀሱ መለመንን አስተምራ አሁን ስንቱ እየጠየቀ ነው። በጣም ብዙ ሰው እየጠየቀ ነው ማለት እኔ ከማውቃቸው የማላውቃቸው የማልከታተላቸው በጣም ብዙ አሉ። እንዲሁ ከማውቃቸውን ልጥቀስላቸው። ይህ ቢስምላ እኔ ያልዋሸሁኝ እውነት ነው። ምንድን ነው የሚያስለኝ ትን ያስባለኝ? አንደኛ ጽጌ ጠየቀች ዳኒን፣ ሁለተኛ ሜሪ ጠየቀች ያንን ማንን ነው ትልቋ ሴትዮ ማለት ነው። ልጅ ያላት ምናምን እኮ እሷ ማለት ነው። ያንን ስሙን አላውቀውም። ጠየቀች። አሁን ደግሞ ፈትዬ የኔ ቆንጆ ፉፉን ጠየቀች እና ሩታ ራሱ እያስተማረች ያለችው ይሄንን ነው። ሴቶቹ ግን እንደዚህ አትርከሱ። እኔ በጣም እየደበረኝ እየቀፈፈኝ ነው። እንጃ እኔ አላውቅም ማለት እኔ ራሴ መቼም አላደርገውም ብዬ የማስበው ነገር ነው። እንደዚህ አይነት ቆሻሻ ነገር የሆነ በቃ እንደ ቆሻሻ ነገር ነው የምጸየፈው። ወላሂ ማለት አሁን እኔ የድሮ ፍቅረኛ የነበረው ሰውዬ ጋር እያወራሁኝ እየተገናኘሁኝ ምናምን ከዛ ቪዲዮ ልሰራ ማለት አሁን ዩቱበር ቢሆን ራሱ ከዛ እሱ ጋር አውርቼ ምናምን ቪዲዮ ልሰራ በጣም ነው የሚደብረው። ማለት ትክክለኛ ይሄ ላይፋቸውን እያሳዩን ከሆነ ነው በነገራችን ላይ። እና ባካችሁ ትውልዴ አታበላሹብን። ሴቶቹ ደግሞ አትርከሱ፣ ርካሽ አታስብሉን። እንደኛ ከውድ ውድ ሴቶች አለን። ስለዚህ እኛ ከእናንተ ጋር እኩል ተቆጥረን ርካሽ ሴት መባል አንፈልግም። እኔ መባል አልፈልግም። ምክንያቱም እኔ ለራሴ ርካሽ አይደለሁም። ስለዚህ ርካሽ ሴቶች ርካሽ እንድንባል አልፈልግም። አሁን ትናንት አሁን አበጋዝ ምን ሲል ነበረ? እሱ ብሎ ቅኔ ተናጋሪ በሱ ቤት አሁን ቅኔ እየተናገረ መስሎት መኪና ምንድነው ውሾች መኪና እኔ ግን ቲክቶክ ላይ ነው ያየሁት ወላሂ። እና ወዶችዬ ጀረስ ጠርቶ አቋርጬ ነበረ ድምፄን ተመልሼ መጥቻለሁኝ። እና ያው ለሴቶች ነው። ሴቶችዬ የራሳቸውን አታርክሱ። እኛ በጣም ውድ ሴቶች አለና በእናንተ ምክንያት እኛ ከእናንተ ጋር እኩል መሰደብ የለብንም። ራሳችሁን አስከብሩ እባካችሁ ሴቶች።
እና ለአበጋዝ ደግሞ መነገጃችሁን። አሁን እኮ በዚህ አይነት ገና ብዙ ሴቶች ይመጣሉ፣ ገና ብዙ ሴቶች። ምክንያቱም እሱ በጊዜው ላይፉን ቀጭቶ አሁን ደግሞ በቃ ዶላር እየሰበሰበባቸው ነው። እና እንደዚህ ባይሆን መልካም ነበረ። ደጋፊዎቹ ደግሞ እናንተ ደደሞች፣ እናንተ መሀይሞች፣ እናንተ ደንቆሮች፣ በቃ ስራ ነው ጎበዝ፣ የኛ አንበሳ፣ የኛ ተራማሽ፣ የኛ ወዛጋቢ አፈሪ ብላ። አሁን ሩታ ራሱ እንደዚህ አሁን እርግሱና ይሄንን ድራማ እየሰራች ፈጣሪ ቅሪ በላት፣ ፈጣሪ ቅሪ በላት፣ ፈጣሪ እርዳት በሰላም እንዴት እንደምትወልድ ራሱ ማለት ነው። እየዋሸች ሰው አሁን እርጉዝ ሲሆን ወደ ፈጣሪው ነው የሚቀርበው እንጂ ውሸት እየሰራ ድራማ ይሰራ። አንድ ፊልም የሚሰራ እንኳን ራሱ ማለት ነው ፊልም አሁን በእውነተኛ ታሪክ ላይ የተመሰረተ ፊልም የሚሰራ ሰው እርጉዝ ሲሆን አይሰራም። እና ይቺ ለነገሩ እነዚህ በብር ሰክረዋል፣ ብር አስክሯቸዋል። ለዛ ነው። ሌላው ደግሞ ምንድነው ፉፉዬ እና ፍቅርዬ ደግሞ የኔ ወዶች እንግዲህ አይዟችሁ። እኔ መቼም እኔ ክፉ አልናገርም፣ ክፉ መናገርም አልፈልግም። እስከዛሬ የወደዳችሁ ልቤ ዛሬ ሊጣላችሁ ሊቀየርባችሁ አይችልም እና ሁላችሁንም ሁለታችሁንም እኔ በአንድ አይን ነው የማየው። ፈቲንም ቡሪካንም እኔ ያው አሁን ላይ ያለው ነገር ያስጠላል። በፊት ብቻቸውን እያሉ የሚሰሩት ይሻላል። እውነት ለመናገር ፍቅርና ፉፉ የሚሰሩት ስራ አሪፍ ነው እያልኩ አይደለም። እውነት ለመናገር ይሄም ድራማ ነው ብዬ ስለማስብ እና የኔ ወዶች ያው እንደ ድሮ ቡታጅራን መልሳቸው እንዴ ቡታጅራ ብንመልሳቸው ይሻላል ፍቅርና ፉፉ ግን እውነት እና እንደዛ ነው። ብቻ በርቱ። የእናንተን መጨረሻ ማየት ብቻ ነው የምፈልገው እኔ። ሰላማችሁ ይብዛ የኔ ወዶች። ድራማም ከሆነ ደግሞ ይህንን ድራማ አስወግዳችሁ የሆነ ውሳኔ ላይ ደርሳችሁ ኑ ቶሎ ማለት ነው የኔ ማሮች። እና ሌላ ምንድን ልል ነበረ? ወይኔ ጠፋብኝ። እንዳልኳችሁ ነው በቃ ብዙ ነገር አስቤ መጣና ሀሳቡ ይፈልቃል አልኳችሁ። በቃ ገና ሪከርድ ከመያዜ በፊት ከዛ ግን ይጠፋብኛል። ምን ሆኜ ነው? አዲስ ሆኜ ነው። ለሌላ ነገር አይደለም ይመስለኛል። አዲስ ስለሆንኩኝ ነው። ችግር የለውም። በቃ ፍትፈታ እያደር ይሻሻላል ነው የምላችሁ። እና ትዝታ ደግሞ የሩታዬ በግ እባክሽን ስነ ስርዓት ያዥ አንቺ ደንቆሮ መሀይም። ዞሮ አበጋዝን የቀሙት ነፂም ከፍቅርዬ ቀምታ ነው። ተደርባ እኮ ነው። ተደርባ ቀምታ ነው። ሩታ ደግሞ ነፂን ቀመች። እና እናንተ ሁለት ልጆች የፍቅርዬን ትራፊ ነው የወሰዳችሁት እና ውሰዱ። እኛ አይመለከተንም። በጎቹ ከፍቅርዬ ላይ ውረዱ። ሰምታችኋል።